170 ካሬ G+3 በሃይሊ ጋርመንት ቆንጆ መኖሪያ መንደር ውስጥ አዲስ ቤት ማንም ያልኖረበት ቤት 2 መኪና ማቆም የሚችል ቤት ይዤላችሁ መጥቻለሁ። ውስጡን እያንዳንዱን አስጎበኛችኋለሁ። እንደገባን ግራውንድ ፍሎር ላይ ሚኒ ሳሎን እናገኛለን። የእንግዳ መቀበያ ሳሎን ወይም ደግሞ ሁለተኛ ሳሎን ነው። ግራውንድ ፍሎር ላይ ከዛ በተጨማሪ ትራዲሽናል ኪችን አለ። የሰራተኛ መኝታ፣ የሰራተኛ ባዝሩም፣ የዕቃ ማጠቢያ፣ የበግ ማረጃ ቦታም አለ። እዚህ ጋር ደግሞ ኮመን ባዝሩም አለ። አንደኛ ፎቅ ላይ ስንሄድ ሙሉ አንደኛ ፎቅ ሳሎን ነው። ሰፊ ሳሎን አለው አንደኛ ፎቅ። የራሱ የሆነ ኦፕን ኪችንም ተገጥሞለታል። እንደምታዩት በጣም ሰፊ ነው ሳሎኑ። ይህን ይመስላል። በቂ ተፈጥሯዊ ብርሃን ያገኛል። ቆንጆ ፊኒሺንግ ማቴሪያል የተሰራ ለሰፊ ቤተሰብ የሚሆን ቤት ነው ይዤላችሁ የመጣሁት። አንደኛ ፎቅ ላይ እንደምታዩት እዚህ ጋር ባዝሩም አለ፣ የእጅ መታጠቢያም አለ። ከፊትም ከኋላም ብርሃን ያገኛል መንገድ ስለሆነ ከፊትም ከኋላም። ሁለተኛ ፎቅ ላይ እያየን ያለ ነው ማስተር ቤድሩም ነው። በረንዳ አለው እንደምታዩት። ይህም መኝታ ቤቱ ብቻ ነው። ወደ ውስጥ ስንገባ መልበሻ ክፍል አለ። ይህን ይመስላል። ሰፊ መልበሻ ክፍል አለ እንደምታዩት። አሁንም ወደ ውስጥ ስንገባ ደግሞ ማስተር ባዝሩም አለ። ከፈለጋችሁ ጃኩዚ፣ ከፈለጋችሁ ገንዳ መግጠም ይቻላል። ከዛ በተጨማሪ የልጆች መኝታ ክፍል አለ። እዚህ ጋር የራሱ የሆነ ቁም ሳጥን እንዲሁም በረንዳ አለው። ሁለተኛ ፎቅ ላይ ነው የምንገኘው። እዚህ ጋር ኮመን ባዝሩም አለ። ከጀርባን በረንዳ አለው። እንዳልኳችሁ ተፈጥሯዊ ብርሃን ያገኛል ቤቱ። ሶስተኛ ፎቅ ላይ ነው ያለነው። አሁን በርካታ መኝታ ክፍሎች አሉ። እዚህ ጋር አንድ መኝታ ክፍል እያየን ነው። ሶስተኛ ፎቅ ላይ ያለ ቁም ሳጥን ያለው የራሱ። እዚህ ጋርም የራሱ ቁም ሳጥን ያለው። እዚህ ጋርም እንዲሁ የራሱ ቁም ሳጥን ያለው። በውጭ በኩል ደግሞ ኮመን ባዝሩም አለ። ለዚህኛው መኝታ የራሱ ባዝሩም አለው። ዋጋ 45 ሚሊዮን ብር ነው። ደውሉልን።